አንድ ክርስቲያን መስከረም 29 የሚከበረውን የእናታችን የቅድስት አርሴማ ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ራዕይ ዮሐንስ ምዕራፍ 6 ከቁጥር 9 እስከ 11 ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችን በምድር በሚኖሩት ላይ እስከ መቼ ድረስ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይላል። በክርስቶስ አምነው ስለ ክርስቶስ መከራ ተቀብለው የሞቱት ቅዱሳን ክርስቶስ ደግሞ አክብሮ ነጭ ልብስ አልብሶ ያከብራቸዋል ማለት ነው። ስለዚህ እኛ ክርስቲያኖች ደግሞ አክባሪውን አምላክ ስለምናመልክ እርሱ ያከበራቸውን ቅዱሳን እናከብራቸዋለን። መስከረም 29 እናታችን ቅድስት አርሴማ ከ27